30 ደቂቃ ባልሞላ ሰዓት ይሄንን የተበላሸ ዌብሳይት ወደዚህ ቀይሬዋለሁ። ይሄንን ለማስተካከል በዋናነት 5 ነገሮችን ብቻ ነው የተጠቀሙ። እነዚህ 5 ነገሮች ምንድን ናቸው? የመጀመሪያው 5ኛው ተጠቅሜ የመጀመሪያው ስቴፕ የሚሆነው ኤችቲኤምኤል ፔጃችን ላይ እንሄዳለን። ዲቭ ብለን ክላሱን ሜኑ እናደርገዋለን። ዩኤል እንልና አንኦርደር ሊስት ማለት ነው። ሊስት አይተም ኤ ሃይሬፍ ሃሽታግ እንጠቀምና መነሻ ብለን በኤ እንዘጋለን። ሁለተኛ ሊስት አይተም ኤ ሃይሬፍ ሃሽታግ እንጠቀምና ስለ እኛ እንልና በኤ እንዘገዋለን። ሊስት አይተም እንልና ሶስተኛ ሃይሬፍ ሃሽታግ ምናሌ እንልና በኤ እንዘገዋለን ማለት ነው። አራተኛ ሊስት አይተም ሃይሪፍ እናድርግና እኛን እያናገሩ የሚለውን በኤ እንዘጋለን። ከዛ በአንኦርደር ሊስት እናደርጋለን። ከዛ መቀጠል ዲቭ እንልና እንዘጋዋለን። ሌላ ሁለተኛ ዲቭ ክላስ እንልና ሄሮ የሚል ክላስ እንጠቀማለን ማለት ነው። ኤች1 ቆንጆ ካፊ ብየዋለሁ። ቢ በአዲስ አበባ ምርጥ ቡና እና ኬክ ቤት ብዬ ምርጥ ኬክ ቤት ብዬ በዲቭ እዘጋለሁ። በፓራግራፍ እዘጋዋለሁ። ከዛ በመቀጠል በዲቭ እዘጋለሁ። ሌላ ዲቭ እንልና ሁለተኛ ክላስ ኮንተንቱ መሀል ላይ የሚይዘው ማለት ነው። ፒ እንልና በፓራግራፍ ከ20 ዓመታት በላይ ቡና እና ኬክን በፍቅር እያቀረብን ለእርሶ እዚህ ነን፣ ቦሌ አደባባይ ጋር ይምጡና ይቅመሱ ብለን ጻፍነን። እዛው በተጨማሪ በፓራግራፍ እና በዲቭ እንዘጋለን ማለት። ይህ የኤችቲኤምኤል ፔጃችን ያልቃል። ወደ ሲኤስኤስ ፔጃችን እንሄዳለን። ሲኤስኤስ ፔጃችን ላይ እንሄድና አት ዘ ሆል እናድርግና ማርጅኑ 0 ይሆንልኝ፣ ፓዲንጉ 0 ይሆንልኝ፣ ቦክስ ሳይዚንግ ቦርደር ቦክስ ዩ። እዛ በዲ እንልና የበዲውን ደግሞ ፎንት ፋሚሊው ሰርጆ ዩአይ ኤሪያል ሳንስ ሰሪፍ እናደርጋለን። ላይን ሃይቱ ደግሞ 1.6 እንጠቀማለን። ከለር ሃሽታግ 33 እንጠቀማለን። ዶት ሜኑ የሚል ክላስ ሰጠናል። ዶት ሜኑ እናድርግና ባክግራውንዱ ሃሽታግ 2 3 3 E 5 0 እናደርጋለን። ፓዲንጉ ደግሞ 1 አርኤም እና 0 እናደርጋለን። ፖዚሽኑ ፊክስድ ይሆንልን እንዳይንቀሳቀስ። ዊድዙ 100% ይሁን። ቶፕ 0 ይሆንልን። ዜድ ኢንዴክሱ 1000 እናድርገው። ዜድ ኢንዴክሱ ማለት ነው። ቦክስ ሻዶ ደግሞ 0 2 ፒክስል 10 ፒክስል። አርጂቢኤው 0 0 0 እናድርግና 0.1 ከለሩ ማለት የከለር አይነት ስለሆነ ማለት ነው። ዶት ሜኑ ዩኤል ማለት አንኦርደር ሊስት ስለሆነ ሊስት ስታይሉ እነን ይሆንልን። ዲስፕሌዩ ደግሞ ፍሌክሲው ጀስቲፋይ ኮንተንቱ ሴንተር ይሆንልን። ጋፕ በእያንዳንዱ ያለው ጋፕ 3 አርኤም እናደርጋለን። ዶት ሜኑ ኤ እናደርግና ኤ ሃይሪፍ ቅድም ለሊንክ የተጠቀምነው ስለሆነ ከለሩን ዋይት እናደርጋለን። ቴክስት ዲኮሬሽኑን ደግሞ እነን እናድርገዋለን። ፎንት ወይቱ ቦልድ ይሆንልን። ፎንት ሳይዙ ደግሞ 1.1 አርኤም ይሁን። ትራንዚሽን ከለር 0.3 ሰከንድ እናድርገዋለን ማለት ነው። ከዛ በመቀጠል ሜኑ ኤ እናድርግና ዶት ሜኑ ኤ ወር ሲጠጋበት ከለሩ ወደ ሃሽታግ FF340F እንዲሆን ዶት ሄሮ ቅድም ላይ ኤችቲኤምኤል ፔጃችን ላይ ሄሮ ብለን ክላስ ሰጠናል። እሱንን ሄሮውን አሁን ሄይቱን 100H ይሆንልን። ባክግራውንዱ ደግሞ ሊኒየር ግራዲያንት አርጂቢ ከለሩ 0.5 እንጠቀም። ተጨማሪ አርጂቢ 0.5 ዩአርኤል እንልና ዩአርኤሉን ኮፒ አድርገን እዚህ ጋር መጠን ፔስት እናድርገዋለን። የኢሜጃችን ሊንክ ስለሆነ እዚህ ጋር መጠን ፔስት እናደርጋለን ማለት ነው። አምጥቼ እኔ ፔስት አድርጌዋለሁ። ዲስፕሌዩ ፍሌክስ ይሁንልኝ። ፍሌክስ ዳይሬክሽኑ ደግሞ ኮለመን ይሁን። ጀስቲፋይ ኮንተንቱ ሴንተር ይሁን። ቴክስት አላይን ሴንተር ይሁን። ከለሩ ዋይት ይሁን። ፓዲንግ ቶፕ 80 ፒክስል ይሁን። ይህ ሄሮ ኤች1 ሄዲንግ 1 ላይ የጻፍነው ፎንት ሳይዙ 4 አርኤም ማርጂን ቦተሙ 1 አርኤም ይሁን። ቴክስት ሻዶ 2 ፒክስል 10 ፒክስል። አርጂቢኤ ከለር 0.7 እናደርጋለን። የሄሮ ፓራግራፍ ፎንት ሳይዝ ደግሞ 1.5 አርኤም ይሁን። ማክሲመም ዊድዙ 700 ፒክስል ይሆንልን። ዶት እንልና ኮንተንት የሚል ሰጠናል ኤችቲኤምኤል ፔጃችን። እሱን ኮንተንቱን ፓዲንጉ
5 አሬ የሚሆንልን 10% ይሆንልን። ቴክስት አላይኑ ደግሞ ሴንተር እናደርጋለን ማለት ነው። የኮንተንቱ ፓራግራፍ ማክሲመም ዊድስ 800 ፒክስል ይሁን፣ ማርጂን 0 አውቶ ይሁን፣ ፎንት ሳይዙ 1.2 አሬ የሚሆንልን፣ ከለሩ ደግሞ ሃሽታግ 55 እንጠቀም። አሁን ዋናውን ትልቁን ነገር ልንሰራ ነው። አት ሚዲያ ኪውሪ ይባላል። አት ሚዲያ ኪውሪ ሪስፖንሲቭ እንዲሆንልን ይረዳናል። አት ሚዲያ ኪውሪ እንለና ማክሲመም ዊድስ 768 ፒክስል እናድርገዋለን። ሜኑ ዩኤል እንልና ቴክስት ዲኮሬሽን ኮለመን ይሆንልን። ጋፑ ደግሞ 1 አሬ የሚሆን ዶት ሄሩ ኤች1 ፎንት ሳይዙ 2.5 አሬ የሚሆንልን። ዶት ሄሩ ፓራግራፉ የፓራግራፉ ሄሩ ደግሞ የሄሩ ፓራግራፍ ፎንት ሳይዙ 1.1 አሬ የሚሆንልን። ፓዲንጉ 0.01 አሬም እናደርጋለን ማለት ነው። በ30 ደቂቃ ባልሞላ ውስጥ እንዳስተካክል የጠቀመኝ ነገር ትልቁና ዋነኛው በዋናነት 5 ነገሮችን የተጠቀምኩት። የመጀመሪያው ሜኑ የሚል ክላስ ሰጥቻለሁ ኤችቲኤምኤል ፔጅ ላይ፣ እሱ በጣም ወሳኝ ነው በክላስ እንድፈጥን ያደረገ። ሁለተኛው ሄሮ የሚል ክላስ ሰጥቼ እንድፈጥን አድርጎኛል። ሶስተኛው ትክክለኛውን የባክግራውንድ ኢሜጅ ዩአርኤሉን ኮፒ አድርጌ አምጥቼው አድሬሱን በትክክለኛው መንገድ። አራተኛው ኮንተንት የሚል ክላስ ተጠቅሜያለሁ። አምስተኛውና ዋነኛው አት ሚዲያ ኪውሪ የሚል ታግ ተጠቅመናል። በጣም አሪፍና ወሳኙ አት ሚዲያ ኪውሪ ሪስፖንሲቭ እንዲሆን ያደርገናል። ለኮምፒውተር ሊሆን ይችላል፣ ለታብሌታችን፣ ለስልክ እንዲሆን ይረዳናል ማለት ነው። ይህ ቪዲዮ ለሰዎች ይጠቅማል ብላችሁ ካሰባችሁ ሸር አድርጉላቸው። ቪዲዮውን ከወደዳችሁት ላይክ፣ ሳብስክራይብ አድርጉ። እንደዚህ አይነት ቪዲዮዎች ስለቅ እንዲደርሳችሁ የኖቲፊኬሽን ማብራታችሁ እንዳትረሱ። በቀጣይ ምን አይነት ቪዲዮ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ። ሰላማችሁ ይብዛል።